አመስግኗት እስቲ እመቤታችንን። በደንብ እጃችሁን አውጥታችሁ እመቤታችንን አሁን አመስግኗት። የምታብስ እንባ አያታለሁ አብረኸኝ ያልወጣህ ከታቦቱ ጎን ያልተሰለፍ መንደር ለመንደር ስትልከሰከስ ባገኘ ማርያምን አልለቅህም አለ። ለካ ማርያም የነገሥታትን አላነች። ክብር ለእግዚአብሔር ይሁን። የምታብስ እንባ አያታለሁ ኪዳነ ምሕረት ኪዳነ ምሕረት ፍሬ ራቁቴን ብቆም ማፍሬ ልብሴን ይዘህ ታንባ መጠጊያ ናት እናት አለኝ የምታብስ እንባ
ናት ይህች ቤተክርስቲያን። የሚነበቡ ሕፃናት ናቸው። ሞገሱ ይቀሪው ዘመኔ
ዕለት ዕለት የምናስከፋውን ክፉ ተግባራችንን ተመልክቶ ሳያጠፋን በይቅርታውና በቸርነቱ በቤቱ የሰበሰበን ልዑል አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች ከወለደችን በኋላ ማኅተመ ድንግልናዋ እንደ ወትሮው ሳይለወጥ የኖረች ከአንስተ ዓለም እግዚአብሔር ለእናትነት የመረጣት የመዳናችን ምክንያት እመቤታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ከፈጣሪ በታች ክብርና ምስጋና ይድረሳት። እመቤታችን እናታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክስ ሃይማኖት ተከታዮች እጅግ ልዩ ቦታና ልዩ ስፍራ አላት። እመቤታችን ቅድስት ድንግል ማርያም ከፍጥረት ሁሉ የተለየች ናት። ከተቀደሱት የተቀደሰች፣ ከንጹህ ደግሞ የተሻለች ንጹህ፣ የንጹሐን ሁሉ ንጹህ፣ ከተቀደሱት ሁሉ የተቀደሰች እናት ነች። እመቤታችን ቅድስት ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ዛሬ እኛ ክርስቲያን ነን ብለን ደረታችንን ነፍተን እንድንናገር ይህንን መተማመንና ድፍረት ወደ እኛ ያመጣች አልጫውን ዓለም ያጣፈጠች ጨለማው የተወገደባት ብርሃን የታየባት ባርነት ቀርቶ ሰንሰለታችን የተበጣጠሰባት እመቤታችን ቅድስት ድንግል ማርያም ነች። ክብር ለአምላክ እናት ለድንግል ማርያም። እስቲ እመቤታችንን በደንብ እጃችሁን አውጥታችሁ እመቤታችን በደንብ አውጣ መስገናል። ዞሮ ዞሮ እመቤታችን ቅድስት ድንግል ማርያም በየዓመቱ እየሞተች ትነሳለች ማለት ሳይሆን እርሷ ቀድሞ ማለት ነው ልክ እንደ ልጇ በሶስተኛ ቀን አንድ ጊዜ ተነስታለች። የሞተችው በእርግጥ በጥር ነው። ቀብሯ ሞት በጥር ነው። በነሐሴ ግር መቃብር ነው። ሞትን የማይቀምስ የለም። ከሞትና ከግብር ነፃ የሆነ ማንም ሰው የለም። ሁላችንም እንሞታለን፣ በሞት እንወሰዳለን። አሁን ችግሩ የምንሞትበትን ቀን ሁላችንም አናውቀውም። እግዚአብሔር አምላክ ባለፈው እንደነገርኳችሁ በርኒንግሃም እግዚአብሔር አምላክ ሁለት ነገሮችን ከሰው ልጆች ሰውሯል። አንደኛ የሚመጣበትን ቀን ደብቆታል። ሁለተኛ ደግሞ የምንሞትበትን ቀን ማንም እንዳናውቀው አድርጎናል። ስለዚህ ቀብር ላይ ቆመን እንኳን እኛ የምንሞት እኮ አይመስለንም። ጡሩምባ ሲነፋ ወይ ደግሞ አሁን ለምሳሌ በተለምዶ የምንለው አለ ውሻ ሲያላስን ወይ ደግሞ ማን ሊሞት ነው እንላለን እንጂ ደግሞ እኔ ልሞት ነው አንልም። እሳቱ ሲያናፋ ወይ የማን ተራ ነው ደግሞ እንላለን። የኔ ተራ ነው ብሎ የሚናገር ማንም ሰው የለም። ሞት ሁል ጊዜ በሰው ልጆች ውስጥ አዲስ ነው እና አስፈሪም ነው አስደንጋጭም ነው። እገሌ ሞተ ሲባል እንፈራለን። ለምን? የሰው ልጅ ለሞት ስላልተፈጠረ ነው። ኃጢአት ሰርቶም ደስ የሚለው የለም። የሰው ልጅ ለኃጢአት ስላልተፈጠረ ለባህሪያችን አይስማማምና ነው። ለዘላለም ሕይወት የተፈጠረ ሰው ሞትን በጣም ይፈራል። ለምን? መፍራታችን ልክ ነው። እኛ የተፈጠረው ዘላለም ለመኖር ነው። ዓይናችን እንዲፈስ፣ አጽማችን እንዲፈስ፣ ጉልበታችን እንዲደክም፣ እኛም እንድንቀስም አይደለም። እግዚአብሔር ዘላለማዊ አድርጎ እየታደስን እንድንኖር ነው እንደ ንስር የፈጠረ። ነገር ግን ያ ለዘላለም ሕይወት የተያዘው ተስፋችን በእኛው አልጠግባይነት መፈንቅለ መንግስት በእግዚአብሔር ላይ በመደረጉ የሰዎች ሕይወት ሁሉ በዲያብሎስ ቁጥጥር ስር እንዲሆን ተደርጓል። ያን ጊዜ ማለት ነው 5500 ዘመን። ስለዚህ ይህን አስፈሪውን ሞት ያለ በኋላ ቅድመው ለማጠር ግማሽ ነች የሕፃናት እሺ ዜስ ትልማለች ተባረክ። ስለዚህ እግዚአብሔር አምላክ ሞትን ከሰው ልጆች ደብቋል። አሁን እግዚአብሔር አምላክ ሞትን ከሰው ልጆች ባይደብቀው ምን ሞትበትን ቀን ብናኖረ ችግር ነው። አሁን ዘመን ስንቀይር ኖሮ እንኳን አደረሰ አንባባልም ነበረ። የምንባባለው ምንድን ነው? ስንት ቀረ፣ ስንት ቀረሽ አንቺ? እኔ 50 ኖርኩኝ 20 ቀርታኛለች፣ እንደምንም አገር ቤት ሄጄ እንደምንም እኖራለሁ ነው የምንለው። ወይ ደግሞ እግዚአብሔር ይህንን ትቶ ዓለም የምታርፍበት ቀን 2005 ሰኔ 2 ላይ ይቺ ዓለም እንደ ብራና ተጠቅልላ ፋብሪካ ኢንዱስትሪ ውስጥ የሄዱ በሙሉ ያልፍና አዲስ ሰማይ አዲስ ምድር ቢባል ግንባታው ይቆማል፣ ህንፃ ይቆማል፣ የዓለም መንግስታት ስራ ያቆማሉ፣ ቀጣይ ምርጫ ቅስቀሳ የለም። ስለዚህ ሁሉም ሰው ባለበት ይቆማል ማለት ነው።
ዓመት ዕድሜዋ ከዚህ ዓለም በሞት ተለየ። ሐዋርያት ሊቀብሯት ሥጋዋን ይዘው ሲሄዱ አይሁድ ምን አሉ? ልጇ ሞተ፣ ተነሳ፣ አረገ፣ ዓለምን አዳነ እያሉ ክርስቲያኖች እያወቁ ነው ዓለምን። እሷም ደግሞ እንደ ልጇ ትነሳለችና አንተና የመቅደስ ታቦት ተነሱ፣ ወደ ዕረፍታችሁ ግቡ የሚል ነገር ስላለ ያ ትንቢት እንዳይፈጸም ንግሥቲቱን በቀኝ በኩል ትቆማለች የሚል የዳዊት መዝሙር ስላለ እሷም ተነስታ በልጇ ቀኝ እንዳትቆም ምን እናደርጋሉና አድማ አደሙ። ጉልበተኛ ጁዶና ቴኳንዶ የሰለጠነ ሱሪውን ያሳጠረ ጢሙን ያስረዘመ አንድ ኃይለኛ ፈርጣማ ሰው አመጡና አንተነ ጉልበተኛ አስከሬኗን ቀማ፣ እኛ እናቃጥላለን አሉ። ከዛ በኋላ ወደ እሷ ሐዋርያት እያለቀው ሲሄዱ አቁሙ፣ መቅበራችሁ ማለት መጣና ታፋንያ የሚባለው ሊቀማቸው እንዲህ አድርጎ ያልጋውን ሸንኮር ሲል ሊቀ መላእክት ቅዱስ ገብርኤል መጣና ሁለቱን እጆቹን አልጋው ላይ ተንጠልጥለው እንዲቀሩ ከተከሻው ከሰውነቱ ለያቸው በስል። ከዛ በኋላ አለቀሰ፣ ለምኑልኝ አለ። ድንግልም በምልጃ ለሐዋርያት በምልጃችሁ ሁሉን አድርጉለት አለቻቸው። ወዲያውኑ የነበረው እጁ ተመለሰ። ኢየሱስ ክርስቶስ አምላክ ነው፣ እናቱም ድንግል ማርያም ነች እያለ እውነትን እየዞረ መሰከረ። ከዛ ሊቀ መላእክት ቅዱስ ገብርኤል መልአኩ የእመቤታችንን ሥጋ ከነሱ ነጥቆታል። ነጥቆ በዕፀ ሕይወት ስር ነው ወስዶ ያስቀመጠው። ልክ በዕፀ ሕይወት ስር ወስዶ አስቀምጦት እያለ ሐዋርያት እመቤታችንን አግኝተን አልቀበርናትም እያሉ ያዝኑ ያለቅሱ ነበርና ነሐሴ 1 ቀን ሱባኤ ያዙ። ልክ አሁን እዚህ ብዙ ሰው ነበረ። ትናንት ማታ በእውነት እጅግ የሚያስገርም ውስጥን እንደው በጣም የሚመስጥ ነገር ነበር። ሁሉም ሱባኤ ይዞ እመቤታችን ቅድስት ድንግል ማርያምን እየተማጸነ በሕይወቱ የሚፈልገውን ነገር ለማግኘት ደስ የሚል ነገር ነው። ጻድቃኔ ማርያም ብቻ ቆርጦ ኪዳነ ምሕረት ብቻ ሆኖ አልቀረም። የእኛ ነገር በመላው ዓለም ሆኗልና ይህን ማየት ደስ ይላል። ሱባኤ ያዙ። ሱባኤ ከያዙ በኋላ እመቤታችን ቅድስት ድንግል ማርያምን ልክ በ14ኛው ቀን ትኩስ ሥጋዋን አምጥቶ መልአኩ ሰጣቸው፣ ወስደው ቀበሩ። እሷ እንደ ልጇ በ3ኛው ቀን ሞትን ድል አድርጋ ተነስታ በመላእክት ታጅባ ስታርግ ቶማስ ከአገልግሎት ይመጣ ነበረ በደመና። እንደኛ ፕሌን እየተቆረጠለት ወይ ትሬን እየተቆረጠለት ወይ በባስ አይደለም የሚዘዋወረው። እሱ ጸጋው የበዛ ስለሆነ ዝም ብሎ እየበረረ መሄድ ነው። በቃ ቪዛ ማያስመጣም ፓስፖርት የለውም። በቃ እየዞረ ብቻ ነው የሚያገለግለው። መታደል እኮ ነው። እና ሰማዩን ደመናውን እየጠቀሰ አገር እየበረረ ወንጌልን ሲሰብ እመቤታችን ቅድስት ድንግል ማርያም ከልጇ ጋር ስታርቅ ልክ እንደ ልጇ ስታርቅ መላእክት ከበው እያሸበሸቡ የዘመሩ ያለ። ከዛ በኋላ ለሌሎቹ አልተገለጥኩም፣ ለሌሎቹ ይህን አላሳየውም፣ ለአንተን ግን እንካ አለችው። ልክ መቼም የሚገርም ነው። ለአንዳንዱ የሚሰጠው ነገርና መግነዟን ሰጠችው። መጣና ደህና ናችሁ አላቸው ሐዋርያት። ደህና እመቤታችንን እኮ ትኩስ ሥጋዋን አግኝተን አልቅሰን በፍቅር ቀበርናት አሉ። ኧረ እኔ አላምንም፣ ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። እመን አንተ፣ ባለፈውም ጌታ ተነስቷል ስንል አላምንም ማለት። ከዛ ክርስቶስ መጥቶ እጅን አምጣና ጎኔ ውስጥ ስደድ ብሎ አሳመነ። አሁን ደግሞ ይህን እንዴት አታምኑ? የእናትንም የልጅንም ክደት ትችላለህ እንዲ አላምንማ እንዴት ይሆናል ብለው መቆፈሪያቸውን ገሷቸውን ይዘው ወደ መቃብር ሲሄዱ እውነትም መቃብር ውስጥ የለች። እኛ ትንሣኤዋ
ቅርፊት አንድ ቦታ ይሰበሰባል። ሁለተኛው አዋጅ ሲል ፍጹም በድን እንሆናለን። እኔ ምን ነኝ እናንተ ምን አለ። ሶስተኛው አዋጅ ሲል ሴቶች 15 ዓመት ቆንጆ፣ ወንድሞች ደግሞ የ30 ዓመት ጎልማሳ ሆነን እንነሳለን። ያን ጊዜ እንደ መላእክት እንደ ሚካኤል እንደ ገብርኤል እንደ ኡራኤል እርጅና፣ ሽበት፣ ጉስቁልና ሳያውቀን በደስታ ለዘላለም ከእግዚአብሔር ጋር እንኖራለን። በሽታ፣ ህመም፣ ወገን መወጥ፣ ዓይን መመጭመጭ፣ ስኳሩ፣ ኩላሊቱ ወይ ቻዲው የሚባለው የዓለም ስጋት በሙሉ ከኛ ይወገድና በአዲስ ሰማይ በአዲስ ምድር ከእግዚአብሔር ጋር ለዘላለም በደስታ እንኖራለን። አይደለም የአምላክና እኛ ምን እንላለን? በክርስቶስ ላሉት አሁን ኩነኔ የለባቸው ኢየሱስ ክርስቶስ አለ ቅዱስ ጳውሎስ እንደ ሞተና እንደተነሳ ካመንን እኛ ደግሞ እንዲሁ እንነሳለን። በመበስበስ ይዘራል፣ ያለ መበስበስ እንነሳለን። በድካም ይዘራል፣ በኃይል እንነሳለን። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ጉስቁልና የማያውቀው፣ እርጅና የማያውቀው፣ ሽበት የማያውቀው፣ ድካም እንቅልፍ የማያውቀው፣ ጥርስ ተቦረቦረ ይሞላ የማይባልበት አዲስ አካል ሊሰጠን በእናት ማህፀን ጽንስ ሆኖ የወረደው ሕፃን ጭምር ተስሎ ተመልክ የተሰጠው ሕፃን ጭምር ዛሬ በየሆስፒታሉ ውርጃ ተፈቅዶ ሕጋዊ ሆኖ በ7 አይነት መንገድ የተገደለው ሕፃን ጭምር ያን ጊዜ በክርስቶስ ፊት ይቆማል። ስለዚህ ክርስቶስ ተነሳ፣ እናት ተነሳች፣ ቀጥሎ እኛ ከሙታን እንነሳለን። እስቲ የትኛው የከርሰ ምድር ተመራማሪ ነው የድንግል ማርያም መቃብር እዚህ ቦታ ነው አጥሞ ያለው ብሎ የሚያሳየን? 4 ሚሊዮን ዓመት ነው ብለው የሉሲ ይሄ ነው ሲሉን ለምንድን ነው የድንግል ማርያምን አምጥተው ማሳየት ያቃታቸው? ድንግል ማርያም እንደ ልጇ በክብር በኃይል በስልጣን ተነስታለች። ክብር ለስሙ። ይህ እምነት ነው። እምነት ካልሆነ መጠራጠር። ይህ ሰው የክርስቶስን ከአይምሮ በላይ የሆነ ነገር ሰው የተቀበለ ድንግል በድንግልና ጸንሳ በድንግልና መውለድ ከአይምሮ በላይ አይደለም። ይህንን ካመንን ለምንድን ነው መነሳት ማለት ነው? መሬት ያለ ተስፌት ያለውን ቀይ ባህር ተከፍሎ እስራኤል በደረገ ከአይምሮ በላይ ያረጀችው ሳራ የወር አበባዋ ተቋርጦ ወንድ ልጅ ከነቃጭሉ ሐናም እንደዛው ከአይምሮ በላይ ነው። ለሰው ከባድ ለማለት ይቻላል፣ ለእግዚአብሔር ይቻላል። ስለዚህ እምነት እንዲህ ነው። እምነት ማመን ነው። ካላየው ካልጨበጥኩ አይደለም። ስለዚህ እመቤታችን ቅድስት ድንግል ማርያም በክብር ልክ እንደ ልጇ ተነስታለች ነው። እኛ ለድንግል ማርያም ልዩ ክብር ልዩ ቦታ አለን። አንድ ነጭ ወደ ሀገራችን መጥቶ እነዚህ የኦርቶዶክስ ተዋሕዶ እምነት ተከታዮች እመቤታችን ቅድስት ድንግል ማርያም በደማቸው ውስጥ ደማቸው በላብራቶሪ ቢመረመር ማርያም ማርያም የሚል ይገኝበታል። እውነት ነው። ማርያም ማርያም የሚለው ደማችን ውስጥ አለ። አይታችኋል። እናቶች ምጥ ሲይዛቸው ምጣቸው ላይ ምን ይላል? አልሰማሁም። ማርያም ማርያም ሲሉ ማን ትቀርባለች? ከዛ እናቶች ምጡን ይወልዳሉ። ከዛ በኋላ ጠያቂዎች ይመጣሉ። ዳቦ ቆዳዋን ገንፏን አጥቂቷን ምናምን ብለው ሲወጡ ምን ይላሉ? መጀመሪያ ሲመጡ ምን ይላሉ? እንኳን ቀጥሎ ሲወጡ ማርያም በሽልም ታውጣሽ። ምጡ ከባድና ሰው ቀለል ታደርግልሽ ማዋራት ብቻ አይደለም እሷ ትርዳሽ ብለው ይወጣሉ። ይሄ እቺ እናት ከማርያም ጋር ሕፃኑም ከማርያም ጋር ነው። ሕፃኑ ከፍ እያለ ሲሄድ ደግሞ አንተ ይሉታል። ውሸት ግን ነው ብለው ሲኮረኩሙት ምን ይላል? ማርያምን ይላል። ያኔ ይታመናል ማለት ነው። ቢናገር አላምን የተባለ ልጅ እንኳን ማርያምን ሲል ማን ያምነዋል? አይደለም ሕፃናት እምዬ ምኒልክ ወደ ጣሊያን ኢትዮጵያ ሀገራችንን እንዳለ አበሻን ወራ ቆዳችሁን ገፌ ጫማ ልስራው በሞራችሁ ሳሙና ላምርታለችና መጣች። ከዛ በኋላ እኛ ኃይል የለንም ኃይላችን እግዚአብሔር ነው ብላ ኢትዮጵያ ምን አደረጉ? እምዬ ምኒልክ ስማ ተብለሃል። ስማ አጠቃላይ አበሻ ሁሉንም ነው። ሁሉን ያካትታል። እገሌ የለ ኤርትራዊ የለ ኢትዮጵያ የለ ያኔ አንድ ነው ሁሉም። አሁንም አንድ ነን በክርስቶስ አይደለም። እግዚአብሔር አንድ ያድርገን። ከዛ በኋላ ምን አደረጉ? እና ተብለሃልና የሀገር ጉዳይ ነው። ጥቁሮች ጸይም አበሻ ሰው አይደለም ተብለሃል። ግን ወዳጄ የጊዮርጊስን ታቦት ይዤ ዘምታለሁ። ከቻልክ ወረኢሉ ላይ ወይም አንኮበር ላይ እንገናኝ። ሆ ብለህ ወጥተህ ከተገናኘን ታቦቱን ይዘን ዘምተን ጠላታችን ጎልያድ ጣሊያንን ድል አድርገን ስንመጣ እግዚአብሔር እኔን ሲረዳኝ ድሮ ሸባዬ ስንል ያን ጊዜ ጊዮርጊስን ታቦቱ በድል ወደ መንበሩ ሲመለስ ልጆቹም እኛ ስናሸንፍ
አብረኸኝ ያልወጣህ ከታቦቱ ጎን ያልተሰለፍክ መንደር ለመንደር ስትልከሰከስ ባገኘ ማርያምን አልለቅህም አሉ። ለካ ማርያም የነገሥታት መሐላ ነች። ክብር ለእግዚአብሔር ይሁን። ማርያምን ያለ ሰው የንጉሥ ዘር ነው። ማርያምን ያለ ሰው የምን ዘር ነው? እኛ የምን ዘር ነን ማለት ነው። ማርያም የነገሥታት ነች። ማርያም የትልልቆች ነች። ማርያም ነገር የገባቸው፣ ማርያም ነገርን የተረዱ ሰዎች ነች ማርያም። ስለዚህ በስሟ ይማላል እና ነገሥታት ይምሉ ነበረ፣ ሕፃናት ማርያምን ይላሉ። በ40ና በ80 ቀን ገብረ ማርያም፣ ወልደ ማርያም፣ እህተ ማርያም ተብለው በስሟ ይጠራሉ። ከፍ እያሉ ይሄዳሉ። እናቶች ጽዋ ማህበር ላይ ምን ይላሉ? ጽዋዋን ይዘው በእመቤታችን ከጠጡ በኋላ በስሜ ቀዝቃዛ ውሃ ለደቀ መዝሙር የሰጠ ይላል። በእናቴ በቅድስት ድንግል ማርያም ስም ደግሞ ቀዝቃዛ ውሃ የሰጠ ይላል። ለተራበ ያበላ ለጠማ ያጠጣ ዋጋው በሰማያት እጥፍ ድርብ ነው። ስለዚህ በለዓሰብን ባስማረች እናት ስም ጽዋ ይጠጣል። ጽዋ ሲጠጣ ጽዋው ተጠጥቶ እኔ ዛሬ ካወጣው ቀጥሎ እገሌ ቤት ይገባል። ስለዚህ ምን ይባላል? ማነው ባለ ሳምንት ያስተምር በ18 እኔ ነኝ የምትል የማርያም ወዳጅ ሲባል ምን ይባላል? እኔ ነኝ ባለ 2 እኔ ነኝ የምትል የማርያም ወዳጅ እኔ ነኝ። ባለ 3 እኔ ነኝ። ባለ 4 እኔ ነኝ። ባለ 5 ቤትክን አሳፍር ቅልቅን አውቅል ጌሾውን ኮትኩት ለሙሴ ለደልገ ሙሴ እጄ ባዳላበት ጠላ በቀጠነበት ቆሎ ባደረበት ማሩኝ ይላል ባለቤት ሲባል ስለ ማርያም ብለን ጠላውም አልቀጠነ ቢቀጥልም አልቀጠነ ዳቦ ቢሳሳ አልሳሳ ቢያርም አላረረ ስለ ማርያም ምን ብለናል ይባላል? ምረናል ይባላል። ከዛ ዳቦ በቀጣይ ባለ ጽዋ ውስጥ ትንሽ ዳቦና ቆሎ ይደረግና ቀጣይ ባለ ጽዋ ጋር ሄዳል። ስለ ማርያም ስር ይቀመጣል። ሕፃኑን ማየ ራበኝ ሲል ማርያም ትስጥ ይባላል። ሄዶ መሶበ ወርቁን ሲከፍት ዳቦና ቆሎ ያገኛል። ማን ሰጠ ሲባል ማርያም ሰጠችኝ ይላል። ይህ ሕፃን እንዲህ የሆነ ያድግና ፍቅሯ በልቡ እንደታተመ ይኖራል። የአምላክ እናት ክብር ከመላእክት ሁሉ ክብር ይበልጣል። እስቲ አንድ ነገር ልንገራችሁ። አንድ ነገር ቆሎ ተማሪ በትምህርት ቤት በስሟ ነው ለምኖ የተማረ በእንተ ስማ ለማርያም እያለ አሁን ለዚህ ክብር አባቶች የበቁት በእመቤታችን ስም አኮፋዳ ለብሶ ኮቾሮ ለምነው ዩኒቨርሲቲያቸው ወላጅ እንዴ እነሱ ቤነፊት የሚቆርጥላቸው የለም እኮ በቆሎ ትምህርት ቤት እነዚህ ጆብ ሴንተር ነው ተመዝግበው አይወስዱም። እመቤታችን ቅድስት ድንግል ማርያም ጋር ሄደው በስሟ እመቤቴ ማርያም ምንም የለኝም ስጭኛ እገሌ ጋር ሄድና ለምን ስለ ማርያም ብለህ ስጠኝ እሷ ነች የላከችኝ ውሰድ እየበላ በሷ ይማራል። ስለዚህ በተማሪ በኩል ብትመጡ ድጓ ዘመድጓን የተማረው ቅዳሴውን የተማረው በእሷ ስም ስለሆነ አትምጦብኝ ይላል። አይነ ስውሩ ጋር ሄደ። አይነ ስውሩ ምርኩዝ ይዞ ሲለምን ስለ ብሉ ብርሃን ስለ መብርሃን ስለ አዛኝ አትለፉኝ ሲል ጣል ያደረጉለት ስሟን ከጠራ እኔ ቢጦቆ ያድር ሳሪ ደብረ ቅድስት ይልሻል ተማሪ አንቺ አይደለሽም ወይ የአይነ ስውር መሪ የተባለው ነሱ። ስለዚህ አልፋትም እመቤታችን በስሙ መልተደረገ። እንዲያውም አንድ ማነው የሚባል ከሊፋ ነው ማለት ስለ ማርያም ሲል ያኛው ሞላለት። ሁለቱም አይነ ስውር ናቸው። ይሄኛው ተሰጠው፣ ያኛው ደግሞ ምን ይበል። ስለዚህ ስለ አምላክ እናት እያለ ይሄኛው ስለ ወይታለት ሞላለት እንቱ ያኛው ደግሞ ምንም አረችን ማነች እንደው ልጥራት መሰላለና ጠጋ አለና ስለ ወላዲተ አምላክ ስለ ወለደች ስለ ድንግል ማርያም ይላል። አምላክ ወለደች ይባል ነብይ ነበር። አምላክ ወለደች ሳላምባት እንዲህ መረቤን የሞላችው ባምንባትም አንዴት ታደርግልኛለች ብሎ ሄዶ አንዱ የሚገኝ ተቀምጧል አሉ ይሆናል። እመቤታችን ስሟ ታላቅ ነው። ክብር ለስሟ ይሁን እና እመቤታችን ቅድስት ድንግል ማርያምን በብዙ ነገር ነው የምንጠራት። አትምጡብኝ ይላል። ተማሪም የሚለምነው ሁሉም አትምጡብኝ ይላል። ሕፃናት ቤት ይሰሩና ዕቃ ሲጫወቱ ምን ይላል? ማርያምዬ አታፈርሽብኝ ይላል። የዛሬ ቤታቸውን ለማርያም አደራ ይሰጣል። በቅዳሴው አባቶች ይጠሯታል። እኛም በቅዳሴው ስለ እሷ ሲነገር እንሰማለን። አባ ሕርያቆስ ልቦና የበጎ ነገር አፈለቀ ያለውን እንሰማለን። እኛም በየዕለቱ እናፈልቃለን። ግጥም እንገጥማለን። ዜማ እንደርሳለን። ለእመቤታችን ክብር ሁል ጊዜ እንናገራለን። የእመቤታችን ክብር ልዩ ስለሆነ እናከብራታለን። ክብሯ ከመላእክት ሁሉ ክብር ስለሚበልጥ እናከብራታለን። በስብከታችን
መላእክት በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ እግራቸው ነው። ሱራፌል እሳተ መለኮት እንዳያቃጥላቸው፣ ያ እሳተ መለኮት የሚያቃጥላቸው መላእክት ስለፈሩት ያ አምላክን በማጸኗ መጥቶ አደረ። ኪሩቤልና ሱራፌል እሳተ መለኮት አቃጠለ ብለው ሲፈሩ የማይቻላቸውን እመቤታችን ግን በማጸኗ ችለዋለች። በእሷ በኩል ድህነት ለሰው ልጆች ተፈጽሟል። በመሆኑ ድንግል ማርያም ስም ጠቅልለው ማመስገን፣ ማወደስ፣ ስለ እሷ መዘመር፣ ስለ እሷ መናገር የሚቻለው ማን ሲፈቅድ ነው? አልሰማሁም። ድንግል ማርያምን ለማመስገን ከማን ፈቃድ ያስፈልጋል? መንፈስ ቅዱስ ያደረበት ሰው ማንን ያመሰግናል? ኤልሳቤጥ ሉቃስ 1 ላይ ድንግል ማርያም ወደ እሷ ሄደች። ድንግል ማርያም ወደ እሷ ስትሄድ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ የዘለለ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እንዴት መንፈስ ቅዱስ ስላደረባት ነው እንዲያለች። ሰይጣን ያደረበት እንደኛው ሴት ናት፣ እሷም ሴት እኔም ሴት። እንዴት ተብሎ በምን ሂሳብ ነው እኛና ማርያም አንድ ብንሆነው? ሴቶች እሷ አምላክ ናት። መንፈስ ቅዱስ ያደረበት እንዴት ይሆንልኛል? ሰይጣን ያደረበት እንደኛው ሴት ናት። መንፈስ ቅዱስ ካደረባቸው ኤልሳቤጥ ስታመሰግን እንደ ኤልሳቤጥ ማመስገናል። የ6 ወር ጽንስ ለእመቤታችን ዘጠ ከማኅፀን ጀምሮ እስከ እውቀት እስከ ሽበት ድረስ ትውልድ ሁሉ እመቤታችንን ሊያመሰግን ግድ ነው። ትውልድ ሁሉ አለች እሷ ከዛሬ ጀምሮ ብፅዕት ይሉኛል። ትውልደ ካም፣ ትውልደ ሴም፣ ትውልደ ያፌት። መቼም ከትውልድ የወጣ ትውልድ ጉድ ነው፣ ሌላ ጉድ ነው ያማኝ። ስለዚህ ትውልድ ለመባል አንድ ሰው ማንን ማመስገን አለበት? እናመሰግናት። ክብሩ ለማን ነው? ለራሳችን። ለማን ነው? ለራሳችን። ባናመሰግናት የሚቀርበት ማን ነው? እኛ። እሷን ማናመስግናት? ገብርኤል፣ ኤልሳቤጥ በመንፈስ ቅዱስ፣ ዮሐንስ ዘለው፣ አባ ሕርያቆስ፣ አባ ኤፍሬም ስለ እሷ ተናግረዋል። ብናመሰግን ክብሩ ለኛ። እግዚአብሔር መርጧታል። እሱ የመረጠውን ማንቋሸሽ ማዋረድ አይቻልም። ማን ስለመረጠ? ማርያምን ማን መረጣት? ማን ወደዳት? ማን አከበራት? እሷ የማን እናት ነች? የእግዚአብሔር እናት። ስለዚህ ድንግል ማርያም ዛሬም ለልጆቿ በምልጃዋ ተአምር ትሰራለች፣ ታሪክ ትሰራለች። እኔ ስለ ድንግል ማርያም ምልጃ ጥቅስ አልጠቅስም። በሕይወታችን ድንግል ማርያም ያደረገችልን በቂ ነው። ክብር ለእመቤታችን ይሁን።
eat many different foods, and I have tasted a different sort of Christianity over the last 15 days. And in some ways, you put us to shame that you worship every hour of every day for 15 days, where we come for half an hour here, an hour here, and during the day, people come in and use this place. So I say thank you for coming and being spiritual in this holy place and adding your prayers to those that happen week in, week out and through the years. So thank you for your worship. May God bless you in all that you do for this day. Thank you. በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ሲሰማኝ እርካታ ሲሰማኝ እርካታ እንባዬ ሲቀዳ ናፍቆትሽ መስጦኝ ከደስታ በላይ አንቺን ስላየሁኝ ምኞቴ ተሳክቶ ፊትሽን አይቼው የሌሊት ውልቤ የቀን ምኞቴ ነው የቀን ምኞቴ ነው በብርሃን ጸዳል ተከባ እመቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ሲሰማኝ እርካታ ሲሰማኝ እርካታ ሩሩ ነሽና የህልሜ ተሳክቶ አመስግኜሽ ድንግል ህሊናዬ ረክቶ ልጅሽ ልሁን ድንግል ከስርሽ አልጥፋ አንቺን በማመስገን ህሊናዬ ይትጋ ህሊናዬ ይትጋ በብርሃን ጸዳል ተከባ እመቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ሲሰማኝ እርካታ ሲሰማኝ እርካታ ልጅሽ ልሁን ድንግል ከስርሽ አልጥፋ አንቺን በማመስገን ህሊናዬ ይርካ የምስጋናሽ ብር ብራናሽ ልሆን ስምሽ ይጻፍብኝ በልዩ ህብርም በልዩ ህብርም በብርሃን ጸዳል ተከባ እመቤቴ
በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስንዘምር በእልልታ በምስጋናሽ ምጥህ ሲሰማኝ እርካታ ሲሰማኝ እርካታ የጽጌውን ዜማ ስንዘምር በደስታ በምስጋናሽ ምጥህ ሲሰማኝ እርካታ ሲሰማኝ እርካታ